በቀላሉ እንዴት ቪዲዮ ኤዲተር መሆን ይቻላል? በዛሬ ቪዲዮአችን እንግዲህ ካፕከት ላይ እንዴት በቀላሉ ቪዲዮአችንን ኤዲት ማድረግ እንደምንችል ከመጀመሪያው እስከ መጨረሻው በደንብ አድርጌ ያሳያችኋለሁ ማለት ነው። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ቪዲዮን ሼር ማድረግ አትርሱ። እንዲሁም እዚህ ጋር የምታገኙት የቴሌግራም ቻናሌ ነው። እየገባችሁ ጆይን ማድረግ አትርሱ። ቲክቶክ ላይ ባዮ ላይ ያለላችሁ እየገባችሁ ጆይን ማድረግ አትርሱ። ይሄኛው ደግሞ የቲክቶክ አካውንቴ ነው። እሱንም ፎሎ ማድረግ አትርሱ። እንዲሁም ደግሞ ከታች እንግዲህ የቲክቶክ ግሩፕ አለን። እዛ ጋር ገብታችሁ ሐሳብ አስተያየታችሁን ማስቀመጥ አትርሱ። እንዲሁም ደግሞ ከዚህ በዩቲዩብ ቻናላችን እንግዲህ ኮመንት ላይ እንዲሰራላችሁ የምትፈልጉት ነገሮች፣ የኦንላይን ስራዎች እንዲሁም ቪዲዮ ኤዲቲንግ የምትፈልጉትን ነገር እንዲሰራላችሁ የምትፈልጉትን ከዚህ ቪዲዮ ኮመንት ስር ማስቀመጥ አትርሱ። እኔም ደግሞ በምላሹ በቪዲዮ የምመጣላችሁ ይሆናል። አሁን ወደ አሰራሩ ከገባችሁ በኋላ ከላይ ኒው ቪዲዮ የምትለዋል አንድ ጊዜ ክሊክ እናደርጋለን። ከዛ የምትፈልጉትን አንድ ቪዲዮ ታስገባላችሁ። በዛሬ ቪዲዮአችን እንግዲህ ማሳያችሁ 5 ወሳኝ ነገሮችን ነው። በመጀመሪያ እንግዲህ የምናየው መቆራረጥ ነው። እሱም እንግዲህ ቪዲዮአችሁን ለመቆራረጥ ስትፈልጉ መጀመሪያ ማትፈልጉበት ፓርት ላይ በዚች በቆመችው አዘንክ ቀጥታ ታቆሙታላችሁ። ከዛ ቪዲዮአችሁን አንድ ጊዜ ክሊክ ታረጉታላችሁ። ከዛም በመቀጠል ከታች ስፕሊት ሚል አለ ትቆርጡታላችሁ። አሁንም ደግሞ ወይ ወደ ግራ ወይ ወደ ቀኝ ታረጉና ማትፈልጉበትን ፓርት ልክ እንደዚህ ከዚህ ጋር ካቆማችሁ በኋላ በመታያችሁ ነጭ መስመር መሀከል ላይ ሲቆምላችሁ ስፕሊት ትሉታላችሁ በድጋሚ። ከዛ መሀል ላይ ያለውን ቪዲዮ ስትነኩት ከዚህ እስከዚህ ብሎ በስክሪን በዚህና በዚህ አድርጎ አሳያችሁ። ይሄን ልደልትላችሁ እያላችሁ ነው። እናንተም ድሌት ትሉታላችሁ። አሁን የመጀመሪያው እንግዲህ እንዴት እንደምቆራረጡ አሳያችኋለሁ። ሁለተኛው ነገር ደግሞ የቪዲዮአችሁን ቮሊዩም ድምጹን መጨመር ወይም መቀነስ የምትፈልጉ ከሆነ ከዚህ ጋር ቮሊዩም የሚለውን ትነኩና ወይ ትጨምሩታላችሁ ወይ ትቀንሱታላችሁ ማለት ነው። ይሄን በቃ ከ100 እስከ 300 አድርጋችሁ መስራት ትችላላችሁ። ሶስተኛው ነገር ደግሞ አኒሜሽን ይባላል። አኒሜሽን ማለት ደግሞ ቪዲዮአችሁ ሲገባና ሲወጣ እንዲሁም ደግሞ ከመጀመሪያው እስከ መጨረሻው ምን አይነት እንቅስቃሴ እያሳየ እንዲቆይ ትፈልጋላችሁ ማለት ነው። አሁን ለምሳሌ እዚህ ጋር ኢን ማለት ልክ ቪዲዮአችሁ ሲገባ ነው። እዚህ ጋር ፌድ ኢን የሚለው ልክ እንደዚህ ይገባል ማለት ነው። ጭልም ብሎ ብረት ማለት ነው። ሲወጣ ደግሞ አውት ሚለውን ስትነኩት ደግሞ ቪዲዮአችሁ ሲወጣ ያለውን ፓርት ያሳያችኋል ማለት ነው። ይሄም ፌድ አውት ስንለው ልክ እንደዚህ በምታዩት መልክ ጥፍት ይላል። ኮምቦ ማለት ደግሞ ቪዲዮአችሁ ጀምሮ እስከ መጨረሻው ድረስ ምን አይነት እንቅስቃሴ እያሳየ እንዲቆይ ትፈልጋላችሁ ማለት ነው። እዚህ ጋር ለምሳሌ ምንም ዋንዳ ሳያክ እንደዚህ ቪዲዮአችሁ ይሆን ይቆይላችኋል ማለት ነው። ኢፌክት ማለት ደግሞ ቪዲዮአችሁ ጋር የምትጨምሯቸው ኢፌክቶች ናቸው። እዚህ ጋር እንግዲህ ሁለት ነገሮች አሉ። ያስታይዱን ተውትና ቪዲዮ ኢፌክት ማለት ቪዲዮአችሁ ላይ የሚጨምሯቸው ኢፌክቶች ለምሳሌ ቪዲዮአችሁን ብለር ማድረግ የምትፈልጉ ከሆነ ከዚህ ጋር ሼክ ማድረግ እንዲንቀሳቀስላችሁ ማድረግ የምትፈልጉ ከሆነ እኔ ለምሳሌ አንድ ጊዜ ብለሩን ብነካው ቪዲዮአችሁ ብለር ይሆናል ማለት ነው። ሼክ የምትማረግ ልክ እንደዚህ ይንቀጠቀጣል። ይሁን የሚለው ደግሞ ቪዲዮአችሁ በጥርዝ በሰብለው ይበራል። መርጣችሁ መጠቀም ትችላላችሁ። የምትፈልጉትን ነገር ከዚህ ጋር ካጣችሁ የሰርች ምልክቷን ነክታችሁ ማድረግ ትችላላችሁ። ፉትቦል አለላችሁ፣ ክላሲክ፣ ኒው ሂትስ፣ ኢንትሮ እንደዚህ በርካታ አማራጮች አላችሁ። ከነሱ መምረጥ ትችላላችሁ። ከነሱ ከመረጣችሁ በኋላ እዚህ ጋር ቦዲ ኢፌክት ሚል አለ። ቦዲ ኢፌክት ሚለው ስትነኩት ደግሞ የፊታችሁን ቅርጽ ለምሳሌ የሆነ እዚህ ጋር የፊቴን ቅርጽ ቀያሬ ላሳያችሁ። ለምሳሌ ልክ እንደዚህ የፊት ማድረግ እንደምትፈልጉ ከሆነ ከዚህ ጋር ከኋላችሁ እንደዚህ በርካታ አማራጮች አሉላችሁ መምረጥ ትችላላችሁ ማለት ነው። አሁን ደግሞ የቪዲዮአችሁን ፍጥነት መጨመር ወይም ደግሞ መቀነስ የምትፈልጉ ከሆነ የት ጋር እንደምታገኙት ላሳያችሁ። ስፒድ ሚለውን አንድ ጊዜ ክሊክ ታረጋላችሁ። ከዛ ኖርማል ሚለውን ትሆነኩና መጨመር ከፈለጋችሁ ወደ ቀኝ ታረጉታላችሁ። መቀነስ ከፈለጋችሁ ቀስ ብሎ ደግሞ እንዲርቅ ከፈለጋችሁ ከአንድ እስከ በስተግራ በኩል ባለው እዚህ ጋር ለምሳሌ 0.5 ታረጉት ቀስ ይላል። ጨምሩት ደግሞ ቀስ እያለ ይመጣል ማለት ነው። እዚህ ጋር ደግሞ እንደምታዩት ይረዝምላችኋል ማለት በአንድ ጊዜ ቶሎ እንዲያልቅና ቪዲዮ አጭር እንዲሆን የምትፈልጉ ከሆነ ልክ እንደዚህ ማድረግ ትችላላችሁ። ከዛም ስጨርሱ ከላይ ኤክስፖርት ብለው ነክታችሁ ኤክስፖርት ማድረግ ትችላላችሁ። በፓርት 2 ደግሞ ሌላ 5 እንደዚህ ጠቃሚ ነገሮች ልለቅላችኋለሁ። እስከዛ ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ይሄን ቪዲዮ ላይክ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ይመቻችሁ።